አሰላሙ አሌይኩም ወራህመቱላህ። ምርጥ ጓደኛና አስመሳይ ጓደኛ የምንለይበት 3 ነጥቦች። ልብ በሉ እንዳትሸወዱ። እነዚህን 3 ነጥቦች ወይ ደግሞ 3 ነገሮች ያለን ጓደኛ ተጠንቀቁ። ምን ማድረግ እንዳለባችሁ ደግሞ መጨረሻ ላይ ገልጸዋለሁ። እነዚህ ምርጥ ወይ ደግሞ አስመሳይ ጓደኛ የምናመልጠበት ጉዳይ። አንደኛ አስመሳይ ወይ ደግሞ ፌክ የሆነ ጓደኛ የመጀመሪያ ምልክቱ ላንቺ ፈጽሞ ኸይር ደግ አይመኝም። እንደውም ያንቺን ውድቀት፣ ልብ በሉ፣ ያንቺን ውድቀት፣ ውርደት፣ አንተ ሸር ያገኘ ዘንድ፣ ተንኮል ያገኘ ዘንድ ይመኛል። ሁለተኛ ይሄንን ምናልባት ላናቅበት እንችላለን፣ ሊሸውድ ይችላል። ሁለተኛው ደግሞ እንድናቀው ያደርገናል። ያንቺና የእሷ ጓደኝነት ይቀጥል ዘንድ ጉዳይ የለውም። ነገር ግን እንደውም ጓደኝነታችሁ ጠንካራ ይሁን ደካማ ይሁን